ጋይስ በእግር ኳሱ ዓለም ሰዎች ተነግሯቸው መቼም ሊማሩበት ያልቻሉትና ሊቀይሩት ያልቻሉት አንድ ነገር አለ። ኔቨር ሰለብሬት ኤርሊ አጌንስት ማን ዩናይትድ። ሁሌ ይባላል፣ ማንም አይማርበትም። ሁሌ ይኸው ከላይ ተመልከቱ፣ አስቀምጥላችኋል። ኤቭሪ ታይም ማንም አይማርም። በቃ ፊሽካ ካልተነፋ ሰለብሬት አታርጉ ዩናይትድ ጋር ስትጫወቱ። ይሄ እኮ በቃ ፋክት ነው። ለምን አትማሩበትም? ፊሽካዋ እስክትነፋ ድረስ ባለችው ሞመንት ድረስ ጨዋታችሁን ተጫወቱ። ከዛ ካሸነፋችሁ ጨፍሩ፣ ሰየው፣ ችግር የለው። ለምን ይመስላችኋል ፈርጊ ታይም የተባለው? ዝም ብሎ እኮ ያለ ምክንያት አለ። ከመሬት ተነስቶ አይደለም እኮ ፈርጊ ታይም የተባለው። ምክንያት አለው። ፈርጊ ታይም የተባለበት የራሱ የሆነ ምክንያት አለው። ለምን እንደማይማሩ አይገባኝም። ኤኒዌይስ ፊሽካ እስካልተነፋ ድረስ የዩናይትድ ደጋፊዎች ደግሞ ተስፋ እንዳትቆርጡ። ማንቸስተር ከሞተበት ከተቆፈረው ከጉድጓዱም ውስጥ ቢሆን እንደ ፊኒክስ ይወጣል። ጋይስ ይመቻችሁ። መልካም ሰኞ ይሆንላችሁ።